ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የማይመንቱ ቤተሰብ ሰላም ነው? ደህና ናችሁ? እናላ አልሐምዱሊላህ። እንግዲህ ሰሞኑን እየመጣጣሁ ነው ማለት ነው፣ ግን ላይክ አታደርጉም። ለምንድን ነው አላውቅም። ብቻ ደስ እንዳላችሁ ግን ለማንኛውም ዛሬ ደግሞ ያመጣሁላችሁ ቪዲዮ ባለፈው ከጓደኛዬ ቤት ሰርግ ሄጄ ነበረ ማለት ነው። እናላችሁ ሰርጉ ዝም ብሎ ኢትዮጵያ ነው ሰርጉ ኢትዮጵያ ነው የተደረገው ዋናው። እዚህ ግን ዝም ብሎ ትንሽ ነገር ነው ማለት ነው። እኔ ግን ከሰርጉ በላይ ደስ ያለኝ ማለት ነው ሲሄድ ቤቷ ተመልከቱት እስኪ ምን እንደሚመስል። እኔ ሰርጉን አልቀረጽኩም፣ ቤቷን ነው የቀረጽኩት ማለት ነው። በቃ ቤቱን በማየት ፍዝዝ አልኩላችሁ። የምርብድ ቤቷ በቃ የሌለ ጽድት ያለ የአረብ ቤት ስላችሁ ጽድት ያለው የአረብ ቤት ማለት ነው እንጂ ዝም ብሎ ቆሻሻ እኮ የአረብ ቤት አለ። ጸዴው የአረብ ቤት ያኔ ሆቴል ነው የሚመስለው። በቃ ሆቴል ነው የሚመስለው ስታወት ማለት ነው። ያኔ ጽድት ያለ ነው ምናምን በቃ ዲዛይኑ ምናምን ደስ ይላል። በጣም ነው የሚያምረው። ይህ ማሳያችሁ ሳሎኑ ነው። የምር እኔ መጀመሪያ ነው የአበሻ መኖሪያ የአበሻ ኢጃዛ ቤት እንደዚህ አይነት ጽድት ያለ ሲያሳይ ማለት ነው የመጀመሪያ ነው። እና በጣም ነው የተገረምኩት፣ በጣም ማለት ነው። እና እንደዚህ ነው። እዚህ ጋር ጓደኛዬ ምግብ እናንሳ ቅረሽ እያለች ነበረ። እኔ ግን ለዩቱብ ስለሆነ የምቀርጸው እናንተን አላስገባም አልኳት ማለት ነው። እቺ የገባችው ጓደኛዬ እሷ ችግር የለባትም። ሌሎቹን አላስገባዋቸውም ማለት ነው። ተወልጄ ባደኩበት አፍ በፈተውበት ቋንቋ ጠፋብኝ አማርኛ። ለማንኛውም ምግብ ሲያነሱ አልቀረጽኳቸውም። እነሱ በሌላ ስልክ ለራሳቸው ማስታወሻ የሚሆን በራሳቸው ቀርጸዋል ማለት ነው። እኔ ለዩቱብ ስለሆነ እነሱን አላስገባሁም ማለት ነው። ራሴን ነው ያስገባሁትኝ። እውት እስቲ እንዴት እንዳሳመረኝ የምር አይዳ ቤት ነው የሚያሳምረው ሰው ነው ከስልክ በላይ። ያኔ አንዳንድ ሰው ስልክ ካሜራ ያንቺ ቆንጆ ነው እንደዛ ይላሉ፣ ግን የሚያሳምረው ቤት ነው። ስልኩ ብቻውን አይደለም። ቤቱ ጽድት ያለ ሲሆን እናንተንም ፈካ ያረጋችኋል ማለት ነው። እና ለማንኛውም እኔ ደስ ብሎኛል እዚህ ቤት ስለሄድኩኝ። በቃ በጣም ነው ደስ ያለኝ። እንዴት እንደሚያምር ደግሞ አሰፋፉ በፈጣሪ የእሷ ክፍል እንዴት እንጸዴ እንደሆነ ግን እንዳጋጣሚ የእሷን ክፍል አልቀረጽኩትም። እዛ ሴቶች ስለነበሩ አልቀረጽኩትም እንጂ ብታዩት በጣም ነው የሚያምረው የእሷ ክላስ ማለት ነው። በጣም ነው የሚያምረው። ግን የሆነ ክላስ ዝም ብሎ የሌላ ይሄ የምታዩት የሌላ ክላስ ነው። ለመጨፈር እንዲመች ብለው ነው እዚህ የመጡትኝ። ስፋቱ ከጎን በኩል ማለት ነው። ስፋቱ ሁለት የተያያዘ ክላስ ነው። በጣም ሰፊ ነው። ያው ከአንድ ጎን በኩል አላሳየዋችሁም። ይህንንም ፍራሽ ተፈርሾ ሰዎች ቁጭ ብለዋል፣ እንግዶች ማለት ነው። ለዛ ነው አላሳየዋችሁም። አሰፋፉ በፈጣሪ እና እንግዲህ ማየት ማመን ነው። እንደዚህ አይነት ቤት የሀበሻ ቤት በጣም ነው የገረመኝ እላችኋለሁ። ደስ የሚል ጊዜ ነበረ። እዚህ እንግዲህ አድረን ውለን የመጣነው ማለት ነው ወደ ቤታችን። እኔ አሳልቀይስ እንዴት አያችሁት? ላይክ አድርጉ፣ ሰብስክራይብ አድርጉ። ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና
በዱዱ ደግፉ